بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من أرسل رحمة للعالمين نبينا وأستاذنا وقدوتنا وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد وداباتوች ወንድሞች እናቶች እህቶቼ በመጀመሪያ السلام عليكم ورحمة الله وبركاته እንግዲህ ከወራቶች በኋላ አላህ Subhanahu Wa Ta'ala በሱ ፍቃድ ሆኖ እንድንተዋወስ ላደረገን ጌታ አላህ ምስጋና ይገባው። በዚህ መሃል ላይ እንግዲህ ዓለም ብዙ ነገሮች ይዛ ነው የምናያት። ይህም ሳይበቃ ደግሞ መማማሩና መገናኘቱ ብቻም ሳይሆን በተማማርናቸው ትምህርቶች እኔንም እናንተም የምንጠቀም አላህ ያድርገን። በምንማማራቸው ትምህርቶች የዛሬ ትምህርት ርዕሱ ኩራትን በሚመለከት ነውና ይሄ ኩራት የሚባለው ነገር ልባችን ላይ እንደ በሽታ የተቀመጠብን ሰዎች ካለን የምንለወጥበት ምንታረምበት ምናርምበት አላህ እንዲያደርግልን ጌታችን እየተማጸንን ወደ ዛሬው ርዕሳችን ኢንሻአላህ እንገባለን። ያው እንግዲህ ትምህርቱ ላይ ምን ጊዜም ስንማማር ተናጋሪው ጥሩ ሆኖ አድማጩ መጥፎ ሆኖ አይደለም። እኔም አንዱ የሰው ልጅ አካል ነኝ። ካሉት እዚህ ነገር ላይ መማርበት ወንድሞቼን ማስተዋወስበት ካላስተካከልኩት ማስተካከልበት ወንድሞቼ እህቶቼም ካላስተካከሉ የሚያስተካክሉበት ትልቅ ነገር ነውና ኢንሻአላህ እንተዋወሳለን። እንግዲህ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين ይላል። ያቺ የዘላለም አገር የምትባለው ታላቋ አገር ለነዛ በመድር ላይ መኮፈስ ለማይፈልጉ ሰዎች ነው ይላል። አንድ ትልቅ አገር ሁሉም ይጠብቃል። የትኛውም እምነት ያው ሰማይ ቤት እንገናኝ ይላል ወይም መንግስተ ሰማያት እንገናኝ ይላል። እኛ የውመል ቂያማ እንገናኝ እንላለን። ሆነም ቀረ የሰው ልጆች በአብዛኛው መቀስቀስ እንዳለ ወይም አላህ ፊት መቆም እንዳለ ያምናሉ። እና አላህ Subhanahu Wa Ta'ala ሁሉም ሰው ያቺን ቀን አይወርሳትም። የሚወርሷት እነዚህ አይነት ሰዎች ናቸው። እነዛ በመድር ላይ በሚኖሩበት ጊዜ በማንኛውም ሁኔታ የሚኮፈሱ አይደሉም ማለት ራሳቸውን ዝቅ አድርገው ራሳቸውን አሳንሰው ከትንሹ እስከ ትልቁ ላይ ሳይኮፈሱ የሚኖሩ የሆኑ ሰዎች አላህ Subhanahu Wa Ta'ala ያቺን ሀገር ያዘጋጀውት ለእንደነዚህ አይነት ሰዎች ነው ይላል። ዱንያ ላይ የተንባጣረረ ሰው የናቀ ሰው ያሳነሰ ይህ ሰው በኋላ በምንማማረው ሐዲስ እንኳን ጀነትን እንኳን ሽታዋን እንደማያገኝ ነው የተነገረው። ያቺን ሀገር ግን የሚወርሷት የመጀመሪያው መገለጫቸው ይላል አላህ Subhanahu Wa Ta'ala لا يريدون علوا ከፍ መታየትን የማይፈልጉ ናቸው ይላል አላህ Ta'ala። እነዚህ ሰዎችን ደግሞ አላህ ሲያስተምራቸው ይሄንን ቀን ለማግኘት ወይም የዚች ቦታ ከፍ ያሉ ሰዎች የተባሉት እነማን ናቸው? አላህ ሲነግረን ስለነዚህ ሰዎች ምክር መክሯቸዋል። ያ ምክር የሚጠቀሙ ናቸው። ምንድነው ምክሩ? ولا تمشي في الارض مرحا ኩራተኞች ካላቸው አንዱ መገለጫቸው ምንድነው? መሬት ላይ ነጠር የሚሉ አሉ። መሬቷ ሰፊ ሆና እነሱ ብቻ የሚያጥርባቸው ሰዎች አሉ። ولا تمشي في الارض مرحا በምትሄድበት ጊዜ ነጠር አትበል። ለምን? انك لن تخرق الارض ولن تبلغ الجبال طولا እነጥርባታለሁ ብትል መሬትን አሰነጥቃትም። ወደ ላይ ደግሞ ከፍ ይያልኩ እነጥራለሁ ደግሞ ብትል
ተራራ ላይ አደርስም እያለ ነው። ትንሽ ናንተ ሰዎች የበለጠ ትንሽነታቸውን የሚያዩት መቼ ነው? በአሁን ሰዓት የተነሳው አውሮፕላን 20,000 ጫማ ርቀት አለው ተብሎ ከአውሮፕላን መስኮት አግኝተ ወደ ታች ስታይ ጉንዳን ነው የሚያክል የሰው ልጅ ጉንዳን ቺን ነው የሚታከለው። ሺህ ሆኖ ተሰብስበው አሉ። ሺህ ጉንዳን ነው የሚመስሉት። ያነህና አንተ በመሬት ላይ በምትንቀሳቀስበት ጊዜ ምናቱን አትንበጣረር። መሬት የሚያንስበት ሰው ሆነ አትገኝ። ስለዚህ አንተ በጉዞ ላይ በምትሄድበት ጊዜ በመካከለኛ ነው የምትሄደው። አንዳንዴ ከፍ አትበል ሲባል ደግሞ አንዳንዱ ዝቅ ብሎ ስብር ብሎ የሚሄድ ካለ ይሄ እብድ ነው። ይሄ ራሱ ስለምና ስብራትን አይደለም የሚያስተምረው። ቀና ትላለህ፣ ማንንም ታከብራለህ። ዝቅ ማለት የሚባለው ነገር ምንድነው? ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀናበል ነው ያሉት። ቀናበል ነው ያሉት። ምክንያቱም እንዲህ ጎንበስ ብለ የምትሄድ ከሆነ ከመኪና ትጋጫለህ። እስልምና በድሎ ልትል ነው ከመኪና ተጋጭተህ ቀና ትላለህ። ድንገት ሰውነህና ያየ ወንጀል ካለ አይነን ትሰብራለህ። የማይፈቀድ ነገር ካለ አይነን ሰበር ታረጋለህ። ስለዚህ መንገድ ላይ በምትሄድበት ጊዜ ነጠር ነጠር አትበል እያለ አላህ ይመክረናል። ይሄ አንዱ የኩራት መገለጫ ስለሆነ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ። ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው? ኡመተል ወሰጥ ነው። በማንኛውም ነገር ይሄ ኡማ መካከለኛ ነው። ሲበላ አይኑ እስከሚያፈጥ ድረስ መብላት የለበትም። ሲበላ መካከለኛ መገለጫችን ስለሆነ ስንተኛ ሚሻንተኛለን። ጧት 5 ሰዓት ምንነሳ ከሆነ ይሄ በሽታ ነው፣ ህክምና ይፈልጋል። ይሄም ትተዋለህ፣ ትተኛለህ። ሳይንሱ የፈቀደልህ ሰዓት አለ፣ ሸሪዓው ደግሞ የፈቀደልህ ሰዓት አለ። ከኢሻ በኋላ ወሬ ማውራት የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ከሱቢ በኋላ ደግሞ መተኛት የተወደደ አይደለም፣ ወደ ስራ መሄድ ስላለብህ ማለት ነው። እነዚህን ሲስተሞች ነው የምትጠቀመው። ሌላው የኩራት መገለጫ የሆነውን አላህ ሲነግረን ምን ይላል? ወላ ቱስዒር ኸደከ ሊናስ። ሰዎችን በምታናገርበት ጊዜ ጉንጭን አትስጣቸው፣ ወይም የንቀት አመለካከት እዚህ ጋር ያወራህ ነው፣ ግን የንቀት አመለካከት አታደርጋቸው። መናቁን ተውና ሐጃቸውን እንኳን ባትፈጽመው ቢያንስ አዳምጣቸው። ተነፈሳርላው خلاص እኔ አልችለውም አፉ በለኝ። ቀልብን ከምሰብር ብዬ ነው እንጂ ያዳመጥኩ እኔ አልችለውም። በንቀት ሂደት ግን እዚህ ጋር ያናገረ ፊትን ዞረ ማናገር የኩራተኞች መገለጫ ነው። ስለዚህ ወላ ቱሲር ኸደከ ሊናስ፣ ሰዎችን በምታናገርበት ጊዜ ዞር ብለህ ሳይሆን ጉንጭን አዙረህባቸው ሳይሆን እያየኸው ማናገር ነው ያለብህ። ከዛ በኋላ መጨረሻ በተሻለ መልኩ ትነግራለህ። ምክንያቱም ይሄ ኩራት የሚባሉ ሰዎች እንደ ምሳሌ የቀረቡ ብዙ አሉ። ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊርዓውን ምን አለ? አነ ረብኩሙል አዕላ አለ። ጌታችሁ ነኝ ብቻ እኮ አይደለም ያለው ፊርዓውን፣ እኔ ትልቁ ጌታችሁ ነኝ አለ። ትልቁ ከኔ ሌላ ጌታ አላቅላችሁም አለ። ቲቢቱ ወጠረው። ልክ ዛሬ ዓለም ላይ የፊርዓውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው። يذبحون أبناءكم ويستحيون نساءكم አለ። የመጨረሻ ከኩራቱ ከንቀቱ የተነሳ ወንድ ልጅ ተወለደ ሲባል ያርድ ነበር። ሴቶችን ደግሞ ይተዋቸው ነበር። ለምን? ወንበሬ ላይ የሚመጡ አሉ ብሎ ስለሚፈራ። ለዛ ወንበሩ መክፈል ያለበት ሕፃን ልጅ መግደል ከሆነ ይገላል። ገደለ።
ከኩራቱ የተነሳ ምን አለ እኔ ነኝ ትልቁ ጌታ አለ አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀምጠው አላህ ምን አለ فاليوم ننجيك ببدنك لتكون لمن خلفك آية እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ ይሄ ነበር አነ ረብኩም العالى የሚለውን ለማየት የፈለገ ግብጽ ሄዶ ማየት ይችላል ማለት ነው አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ ማን ከለከለው ለምን ሞተ ማን ሞታለው ሞተ ያ ሁሉ አመታት ጣጊያ ነበር ድንበር ያለፈ ነበር ሕፃን ልጅን ከመግደል የበለጠ እኮ ልቡም አይኑም የታወረ ሰው የለም ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊርዓውን አላህ Subhanahu Wa Ta'ala ያው ለምልክት አድርጌላቸዋለሁ አለ ልብ ያለው ይማራል ልብ የሌለው ሌላ 10 ፊርዓውን ጀናዛ ቢቀመጥለትም አይማርም ግን እንደ ታሪክ መወራቱ ይህ ሰው አይቀርም ያ ሁሉ ያደረጋቸው ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበር ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች የምን ባል ነው ከቆሻሻ ባል ጋር ምንድነው መተኛው አለች ቆሻሻ ባል ነው ብላ ተወችው እሷ ጌታ ያንተ ዘንድ ቤት ስራልኝ እኔ ቤተ መንግስት ይወታር ለሚናፈቀኛለች አንተ ጋር ያለው ቤት ነው አለች ያን ቤት ስራልኝ ብላ ዱዓ ጠየቀች ልጅ ከሚያርድ ሰው ጋር እንዴት ትተኛለህ ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ እንዴት ሳብረህ ታወራለህ የዚህ አይነት ሰው ጋር አንተም ባይገልህ ነው የሚገርመው እኮ ይህ ሰው ዛሬ አላህ Subhanahu Wa Ta'ala ለምልክት አድርጎ አስቀምጦታል እስከ የውመል ቂያማ ማንም ሰው ያያዋል ማለት ነው ልክ እንደ ፊርዓውን ደግሞ በታሪክ የሚታወቀው የምታውቁት ሱረቱል ቀሰስ እንቀራ ያው ሱረቱል ቀሰስ በአብዛኛው ታሪክ የሚያነሳው በቃ ስለ ሙሳ ነው ቁርአን አንዳንዴ እኮ ለሙሳ ነው እንደወረደው እስኪባል ድረስ በአብዛኛው የሙሳ ህይወት በጣም ሰፊ አድርጎ ቁርአን ስለነገረ نحن نقص عليك احسن القصص ብሎም ደግሞ ልክ ሱረቱል ዩሱፍ ላይ እንደነገረ ማለት ነው ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጠጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር ማን ይባላል ቃሩን ይባላል በወቅቱ የነበረው የገንዘብ ሚኒስቴር ነበር በጣም ብር አለው በጣም ይቆጥራል ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ Subhanahu Wa Ta'ala የቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበር ወብተጊ ፊማ አታከ አላሁ ዳር አልአኺራ ይሉታል ያንተ ሀብት ያንተ ነው ያንተ መልካም ላንተ ነው ስለዚህ አላህ ከሰጠ ርዝቅ አካፍል ስጣሉት ወብተጊ ፊማ አታከ አላሁ ዳር አልአኺራ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት ኤን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ አንዳንዴ እንዲሚል ሰው ስላለ ነው ዛሬም አንዳንዴ ቃሩኖችን አታጣም በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት የቲም خدمበት ሸህ خدمበት ዑለማ خدمበት የአላህን ቤት ሰራበት ቤተሰብ አስደስትበት ይሄ መልካም ስራ ብለው ነው ከሄዱት እነሱ ምን አለሱ ኢንማ ኡቲቱ አላ ኢልሚ ያለ እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል ማታ 4 ሰዓት ተኩል ስታዩ ያለ ጥበቡ ወርቋል ተኝቷል እኮ የቱን ያንተ ጥበብ
በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እችን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ Subhanahu Wa Ta'ala ምን አደረገው? ባለ ጊዜ فخسفنا به وبداره ገንዘቡንም እሱንም አስምጫዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጭው ከነ ገንዘቡ። መጀመሪያ እሱ እየሰመጠ ነበረ። ከዛ ምን ብሎ ተናገረ? ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስድ ነው አይደል? ብሬ ሊወስድ ነው አይደል አለ። አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስድ ነው አይደል? እኔ ሰምጬ ያለ አየ ሲዘጋባ አቅለ ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገው። እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው? ቃሩን ነው። ገንዘቡም አልጠቀመው ምኑም አልጠቀመው። ስለዚህ እኔ በእውቀቴ የኛ ዘር መጅዳህ አለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን። ተው የዚህ አይነት ንግግር። ማንም የሰው ልጅ ሲወጣ ራቁት ነው የወጣው። ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ። ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል። የሱ ስጦታ። ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን፣ ጠባቂ አለን፣ መሳሪያ አለን፣ ከዓለማት ሀያልነን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው? ነምሩዝ ነው። ነምሩዝ በማን ጊዜ የነበረ ነው? በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው። ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል። እኔ እገላለሁም ሕያውም አደርጋለሁ አለ። እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል። ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው። እንደ ወንበር ምድር ላይ የሚያሰክር ነገር የለም። እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል። ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል። ይሄ በጣም ከባድ ነው የቦታ። እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት። ሰጠውም ማያውቀው በሳቸው ጊዜ እጁን አውጥቶ ምረጡኝ ያለ የለማ። አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ። ብዙን ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው። ኩራት ያመጣብህና ብዙ አላስፈላጊ ነገሮቹ ላይ ትገባለህ። ነምሩዝ እንግዲህ ያላደረገው ግፍ የለም፣ ያልሰራቸው ስራ የለም። ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው። ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው በአፍንጫው ትንኝን የላከለት። ወኢነ ጁንደና ለሁሙል ጋሊቡን ነው። የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ። ነፋሱ የሱ፣ ፀሐዩ የሱ፣ ዝናቡ የሱ፣ ሁሉ የሱ ነው። ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት። ትንኙ አዚውስ ገባች።
ወታደሮቹ መጥቶ አብሽር አይዞ ይሉታል። አይዞ አትበሉኝ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል። እንዲወጣ ሊመታችሁ ምቱኝ ይላል። አላህ ማንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው። እነዚህ ሰዎች ሁሉ የት ነው ያሉት ዛሬ? ከአላህ ጋር ተገናኝተዋል። ቢወዱም ባይወዱም ማንም ቢወድም ባይወድም ይገናኛል። ሙእሚንም ሆነ ተቅይም ሆነ ሌላ የማያመልጠውም ሆነ ይገናኛል ከጌታችን ጋር። ሌላውም ይገናኛል፣ የማይገናኝ የለም። እነዚህ ሰዎች በዚህ ሁኔታ ነው ያለፉት። ስለዚህ እነዚህን ያወቀ ሰው አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም። ምክንያቱም አላህ ምን ብሎናል? منها خلقناكم وفيها نعيدكم ومنها نخرجكم تارة الأخرى قال ከዛች አፈር ፈጠርናችሁ ወደዛች አፈር እንመልሳችኋለን ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ። ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው። ኩራት ለአላህ ብቻ ነው። አልኢዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም لا يدخل الجنة من كان في قلبه مثقال ذرة من الكبر አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብለው ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ይحب الجمال አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣባል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ። ውሸታም ይማን ይሄ? መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተቀባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ ይኖር። አላህ ቆንጆ ነገር ነው የሚወድ። ዝርክርክ ሆነ ደግሞ አትግባ። ቤት ውስጥም ነቃ ብለህ ግባ፣ ፈታ ብለህ ግባ። በርግጥ ከመስጊድ የሚገቡ ባሎች አምረው ነው የሚገቡት። ለምን? መብራት ይዘው ነው የሚገቡት። ቤታቸው ኑር ነው ይዘው የሚገቡት። አባት ከመስጊድ ሲገባ ኑር ነው ይዘው የሚገባው። ስለዚህ ኢነላህ ጀሚሉን ይحب الجمال አላህ ቆንጆ ነው፣ ቆንጆ ነገር ይወዳል። ቆንጆ ነገር በመብላት አላህ ይጠይቀኛል አይባልም። አንተ ብሉ ጠጡ ወላ ትስሪፉ ነው፣ አታባክኑ ነው የተባለው። ቆንጆ በላ ገንዳ ላይ የሚጣል ምግብ እንዳታዘጋጅ ተጠንቀቅ። ይሄም ምግብ ጠብቀው የምትሰጣቸው ሰዎች አሉ። በመብላት በመጠጣት በመልበስ አላህ የሰጠን ጸጋን ያሳየው። ዱንያም እኮ የበላሃት የጠጣሃትና ሰድቅ ያሳለፍካት ነው ያሉት ነብዩ አለይሂ ሰላቱ ወሰለም።
እነዚህ ሶስቱ ናቸው። ባይሆን አሉ እሳቸው ኩራት ማለት አሉ አልኪብር ኩራት ማለት በጠሩል ሐቅ ወገምጡ الناس አሉ። እንዳትረሷት በደንብ አስምሩባት። ኩራት ማለት በጠሩል ሐቅ ወገምጡ الناس ሰዎችን መናቅና ሐቅን አለመቀበል አሉ። ትላንት ወልዶ እንዴት ከዚህ ልጅን ሐቅን እቀበላለሁ ያለ ኩራት አለበት። ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ነው። ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ። ትላንት ወልዶ ገና እኮ ዓመት አልሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም፣ ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው ሐቅ አይደለም። ሁለተኛውን ደግሞ ምን አሉ? ወገምጡ الناس አሉ። ሰዎችን ማሳነስ መጣ። ደግሞ ይሄ የደሃ ልጅ ይላል አይደል? አንዳንዱ የደሃ ልጅ ይላል። አጭ ማን አንተ ግን በአላህ የደሃ ልጅ ሱብሃንአላህ። إن الله غني ونحن فقراء الله መሬት ላይ ካወረዳት አንፃር ስናይ እኮ غني የሆነው እሱ ብቻ ነው። ፉቀራ ሁላችንም ነን። የደሃ ልጅ ይላል። ኤም ሳይበቃው ደግሞ የናንተ ዘርማ ይላል። የናንተ ዘር እናቃቸዋለን ይላል። አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ ማን አንተ? ማን የነገር ያንተን ዘር? ማን ነው በዘር ካርድ ያዘ ሰው አለ እንዴ? ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት? በጣም ትልቅ ስተት ነው። ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብል እሷም ስትመርጥ 50 ላይ ያገባል፣ 51 ላይ ልጅ ይወልዳል። የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል። 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል። 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል። የኛ ብሔር ይያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም። ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ إذا جاءكم من ترضون دينه وخلقه فزوجوا ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ ስጡት። የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል። አንተንም ማያዘይር እናቷንም እንዳዘይር ያደርጋታል። አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም። ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል። ጥሩ ባሌን ነው እኮ የሚለው። እናቴን ልዘይር እንዴት አላልሽም ይላታል። አኽላቅ አለው። ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል። በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም። ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። እኛውን አድንቀን አንደኛ በዓለም ዘር ምንለው የለም። በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ። ኳታር ለምንድን ነው ወደርናት? ኳታር የዓለም ዋንጫ አስተዛጋጅ ለምን ወደርናት? ኳሱን ነው ወደርነው? እስላማዊ ስነ ምግባር ነው ወደርነው?
እስላማዊ ስነ ምግባር እኮ ስላየን ነው ልብ ውስጥ ገባች እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ ኳተር ኳስ አይደለም የሚያሳዩት እነሱ ለዓለም ልጆች የሚሆን ኳስ ግን አሳዩ ዓለም ትልቅ አረጋቸው ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ አየ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ ዲን የበላይ ባደረግ ቁጥር ከፍ ይያልክ ነው የምትሄደው ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው አልኩራት በመሐከላችን ወንድምን አይቶ ታውቃለህ ተውባክ ማን አንተ አሁን እኮ ኪስ ያበጠ ብለህ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ እናትን አይቶ ታውቃለህ በቃ አላህ ያለቀና ያታለው አየው ልብ ውስጥ ሲቀመጥ ኩራት ስንት የሥራ ማስታወቂያ ይወጣላል አይ ይሄ ስራን ያልገባም ለምን እኔን አይመጥነኝም ይላል ሞባይል መቀማት ነው እንዴ አንተን የማይመጥነ ሌብነትና ውሸት ነው ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ አስጠኝ ትላለህ ስንት ስራ ያለ አይ እኔን አይመጥነኝም አረ ፕሮቶኮል ይበላል እንዴ ይላል ፕሮቶኮል ሞባይል ቀምቶ መሮጥ ነው ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል አንተውን በጣም የተንከባከቡ ይመስላል ትንሽ ይዮንክን ያለው ውጣና ስራ አንተ አንድ ደካማ ሰው ነህ ዓለምን ያንበረከኩት ሞዴል የሆኑ ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው መፍለጫ ይዘው እንጨት ቀረጣጥፈው ሰባብረው ይሸጡ ነበር ማን ስለሆንክ ነው አንተ እንደውም ወጣ ነው መስራት ያለብህ ያባትን ዱንያ እንዳታይ ይሄ ትንሽ ያረጋል እንጂ والله ትልቅ ያረጋው በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው ይያልሽ የምትንቂ እህቴ አምሮ ካለው ትልቅ ባለሀብት አግብተሻል ምን አለው ይያሉ እድሜያቸው ብዙ የሚሄዱ እህቶች አሉ የማን ብሔረሰብ ነው ይያለ በጣም የቆየ ወንድሜም አለ የኩራት መገለጫዎቻችን ብዙ ናቸው ሰፈር ለምናት በጣም አይን ያልመጣ ምን ነው እኛ ሰፈር እኮ እንዳለ ዳህ ይበዛሉ ያ ሁሉ ሰው ማየት አይከብድም ለምን ይከብዳል ሄደ ዘይራቸው ቢያንስ አላህ Subhanahu Wa Ta'ala እኮ የማያልቅ ፊት ሰጥቶናል ምንድነው እሱ ፈገግ ብለ ያካባቢን ሰው ዘይረ መሄድ የፈለገች እናት የፈለጉ እህቶች ጎረቤት ካገኘ ወንድሞችን ሄደ ዘይራ አረኔ ደስ የሚል ሰፈር ነው ያለውት ሁሉም ግቢውን ነው የሚዘጋው ቆልፈን ነው ምንውለው አንድ ጫጫታ የለም شوف ልብ ላይ ሲገባየው መጣ መሰረትን አትርሳ እዛ በባዶ እግር የሮትክበት ማገር ቤት ሄደ ዘይራቸው ያካባቢን ቤተሰቦችም ሄደ ዘይራቸው የደሃ ፊት አላይም እንዴት ይባላል ማን እናስቲ አንተ ተናገር ማላችን እኮ 1 ቢሊዮን ብር ያለው የለም በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም አልሰማም ይሆናል እሱ ምንም የትም ያደርግልን ትንሽ ብር ይዘን የደሃ ፊት ጠላን ብለን እንተምንላለን ሐቅ ሲመጣ እንቀበል ምንል ሰዎች አለ ማንነታችን ግን ሱብሃንአላህ ሰነይ ራሳችን ምን ተታዘዝበት ቦታ እኮ አለ እኔ ኩራት ሲሰማኝ
ሽንት ቤት ስገባ እኮ ትንሽነትን ታውቃለህ አይደል? ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር? ትንሽነትን በጣም ትገነዘባለህ። ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም። አየው ትንሽነትን አትችልም። በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው? ውጪ ላይ ሎቲ አንጠለጠለ ስናይ፣ ፐርም የተቀባ ስናይ፣ ዱርዬ ብለን የምንገልጸው ሰው ስናይ አይ አንተ የጀሃነም ሰው እያልን እንጠራዋለን። በምን አወክ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል፣ እዚህች ጋር ሁሉ ያመጣዋል። ባንተ እጅ እኮ አይደለም እሱ። ወንድሜ ጸጉር ልክ አይደለም፣ እስላማዊ አዳቡን የጠበቀ አይደለም ብለህ ሄደ ብትችል ስጦታ ሰጠ፣ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው እያልከው እንዴት ነው መስጊድ የሚገባው? ልክ አሁን ላንተ የጀነት ካርድ ያስክ ነው እኮ የሚመስለው አይደል? የራስህም ኻቲማ ገና አላወቅም። ስለዚህ ወንድሞችን በምታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም። ስለዚህ የኛን ኻቲማ አናቀም። ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ ላኢላሃ ኢላላህ ባለ ጊዜ ሰሃባው ገደለው። ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላኢላሃ ኢላላህ እያለ እንዴት ወንድምህን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ። ይሄን ዜና እንደውም ሄጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ። ለሳቸው ተነገራቸው። ለምን እንዲያረካሉት? አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ ልገለው ስል ላኢላሃ ኢላላህ ላይ ሊሸውደኝ ነው አሉ። ምን አሉት ታዲያ? ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተው ነበር እንዲህ አሉት። የውሸት ይበል የእውነት ይበል እዛ ጦርነት መሃል ላይ እንኳን መብት ምን ያህል እስላም እንዳከበረ ጦርነት መሃል ላይ እንኳን ልትነካው አይገባም ነበር አሉት። ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተሃሉ ያሉት። ስለዚህ እኛ የራሳችን መጨረሻ እናቅ። አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ማሻአላህ ይሄ ልጅ አላህ ወዶት ነው ከሞተው ከተባለ ይሄ ልጅ መች ሞተ? ወላሂ አንተ ምድር ላይ ላለው ሰው ምስክር ናቸው ነብዩ አለይሂ ሰላቱ ወሰለም። ምስክር ሆነ ለዚህ ወንድማችን ለዚህ ልጅ ወይ ለዚህ ልጅ ትልቅ ምስክር ሆነ። ስለዚህ ልባችን ላይ ኩራት ሲመጣ ያንንም ትንቃለ፣ ይሄንንም ትንቃለ። የተለያዩ የሰዎች ጉዳይ ነግረዋል አረገደል ይቆጥላል። ይሄም ኩራት ነው። የዚህ አይነት ቋንቋ ከሙስሊም ከሙእሚን አይጠበቅም። በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል። ጉዳይ ሲነገር ትጨነቃለህ፣ ግባበት ስትባል ነፍስያ ይመጣብሃል። የተለያየ ጉዳይ ለአላህ Subhanahu Wa Ta'ala ሲሾመን በማንኛውም ጉዳይ ሲሾመን ጉዳዩ ላይ የምትጨነቀው ለምንድን ነው? ለጉዳዩ ሳይሆን ለነፍስ ይሆናል። እንዴት ደፈሩኝ ይላል። አንዳንድ አባቶችም አሉ ልጃቸውን መጥቶ አንድ ሰው ሲጠይቃቸው እንዴ ግን እሱ ልጅኛ ቤት እንዴት ደፈረ ይላል። በበር ነው የመጣው፣ በመስኮች መጣ ይልጅ። በበር የመጣ ሰው ግንባሩን ስመህ ነው እንጂ መቀበል ያለብህ። ልጅን የጠየቀ ሰው እኮ ትልቅ ሰው ነው፣ አክብሮካል፣ አላህን ፈርቷል። ሰው ዛሬ እንኳን ወንድን ለሴት ሴትን ለወንድ ይቀርና ወንድ ለወንድ እንጋባ እኮ ብሎ እየጠየቀ ነው አይደል እንዴ? እንደገና ወደ እንስሳት መለወጥ አለብን ብሎ እንስሳቶች ራሱ እኮ ክልክል የሚያደርጉት ነው። እንስሳቶች ወንድ የሆነ እንስሳ ወደ ሴት እንስሳ እንጂ ወንድ የሆነ እንስሳ ወደ ወንድ እንስሳ እንትን አይልም አይቀርብም። ከእንስሳት በታች ነው ብሎ ይሄን እየጠየቁ ነው። እንዴት እነዛ ቤተሰቦች እነዛ ዘሮች የኛም ቤተሰብ እንዴት ደፈሩን የሚላል ዛሬ ወላሂ በስልክ የተነገረኛል። ዛሬ እንዴት እሱ ልጅ ደፈረን
ለምንድን ያሉሽ ስላት አንደኛ 15000 ብር ብቻ ነው ደሞዙ ብሎ አባቴ ያነሱብኝ አለች ሁለተኛ እንዴት እኛም ቤት እሱ እንዴት ደፈረ እቺ ልጅ እኮ የጎመን ዘር ያክል ኢማን ልቧ ላይ ስላለ እንጂ እኮ አርግዛ መግባት አቅቷት እኮ አይደለም በርቺ አብሽሪ እኔ ጨርስልሻለሁ ጉዳይሽን ነው መባል ያለበት በዚህ የተነሳ ልጆቻቸውን እድሜ የሚያረዝሙ አባቶችም ካለን በየትኛው ማጋጣሚም ፕሮግራም እንከታተል ካለን አንተ ቤት አንኳክታ የመጣች ባባ አንድ ልጅ ሊያገባኝ ሽማግሌ ልላክ ይያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈራት በል መሰረታችን ደግሞ አንርሳ በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል 9 ሆነን ነው ያደግነው እግራችን ውጪ አድሮን አይደል ያደግነው አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው ይሄ ሲጎትት ያ ሲጎትት በጫማ ጥፊ እየመታው በቦክስ እየመታው እየወሰርክ በእንዲህ አይደል እንዲያደግነው እኛም ቤተሰብ ዛሬ 00 መኪና ስለያስከ ነው እንዴ ነገ ይቀበላል አላህ ከፈለገ ሁሉም በሱ እጅ ነው እኮ ኒስትሮ ለምን አይመጣም አክብሮ ካለ አንተ ትልቅ ሰው ነው ትንሽ ልጅ አይደለም የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው በጣም የሚወዷት ልጃቸው ፋጢማ ናት ለሷ ያስጠነቅቋት ምንድነው ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአ አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽው ነገር ጠይቅኝ እሰጥሻለሁ አላህ ዘንድ ግን ምንም አላደርግልሽም ማለት አላህ ዘንድ ምንም አላደርግልሽም የፈለግሽው ነገር እንዳባት ጠይቅኝ አደርግልሻለሁ አሉት የቁረይሽ ዘር ናት እኮ ፋጢማ ለምን አልተንቀባረችም አላደረገችም ዛሬ የኢማም ልጅ ከሆነ የሸኽ ልጅ ከሆነ የኛ ዘር የሚላል አይደል አንዳንዴ የኛ ዘር እኮ የወልዮች ዘር ነው ይላል የኛ የሸይጣን ዘር ነው እንዴ ማንንም የሸይጣን ዘር የለም የዚህ ሁሉ የተሰባሰበው የወልይ ዘር ነው መስጊድ አይደል እንደገባ ነው ወልይ ሲባል የሆነ ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው የሰገደ የሰዋቅ ያልበላ ነው ወልይ ያለቀ ይሄ ሁሉ ወልይ ነው የአላህ ወልይ ስለሆነ እዚህ ቤት የገባው እኛ ወልይ ለምን አሰግድም ሲባል አይ እኛ አያታችን በደንብ ሰግደውልናል ይላል አጃይብ አንዳንዱ እኛ የቃጥባሪ ዘር ነን ይላል ቃጥባሪን መቻወካቸው ብታቃቸው ቃጥባሪ ዘር ነኝ አትልም ነበር ሰኞና ሐሙስ የማያመልጣቸው የአላህ ባሪያ ነበሩ የጣፈጠ ምግብ ሲያገኙ አላህ በዚህ ቆንጆ ምግብ ምን ይሉኛል የሚሉ የነበሩ ናቸው ታሪካቸውን በደንብ ወቃቸው አላወካቸውም ለይል ሰላት አያመልጣቸውም እንዳንተ 5 ሰዓት አይደለም የሚነሱት የዚህ ዘር ነኝ መጀመሪያ ዋቃቸው እሳቸው እኔ የከድር ዘር ነኝ እኔ የዚህ ዘር ነኝ የለም ምንም አይጠቅመም ላንተም ለኔም የሚጠቅመን አላህ እንደው ትንሽ ሰበብ አድርጎ የሚቀበለን ስራ ሰርተን መሄድ ብቻ ነው እንጂ የዚህ ዘር ነኝ የዛ ዘር ነኝ የለም አብዱል ቃድር ጀላሊን ታሪኩን ብታይ የአላህ ባሪያ ከድርም ብታይ ሱረቱል ዩሱፍ ላይ ሱረቱል ካፍ ላይ ታሪካቸው የተቀመጠ የአላህ ትልቅ ባሪያ ሳዳ ሰው የምትወደውን ተከተሏል እንጂ እሳቸው ማያውቁትን ልክ በኢሳ ላይ አለይሂ ሰላም እንደተፈጠረ ነው አይደል እንዴ ኢሳ ጌታ ነው ሲሉ ኢሳ ግን ነገ የውመል ቂያማ አላህ ሲጠይቀው ምን ይለዋል አአንተ ቁልተ ሊናስ ተኺዙኒ ወኡሚሂ ኢላሂ እኔና እናቴን ከአላህ ውጪ ጌታ አድርጋችሁ ያዙ ብለ እናትን ከአላህ ውጪ ጌታ አድርጉ ብለ ያዙ ብለ ተናግራህ ሲለው ለኢሳ ወይም ለኢየሱስ አላህ ሰላሙን ያወርድበትና ምንድነው የሚለው ቃለ ሱብሃነክ አየው ጌታዬ ጥራት ይገባ ጌታዬ ጥራት ይገባ ቶሎ መልስ ውስጥ እኮ አልገባም ጥራት ይገባ ኢን ኩንቱ ቁልቱ ፈቀድ አሊምተ ብየኮን አንተ ታውቃለህ تعلم ما في نفسي ولا اعلم ما في نفسك አንተ ውስጥ ያለውን ያላቀም እኔ ውስጥ ያለው ግን አንተ ታውቃለህ ባይሆን እኔ ያልኩት አላህን ተገዙ መልእክተኛውን ተከተሉ ከማለት ውጪ ሌላ አላልኩም ይላል ስለዚህ በመኮፈስ በእንትናዘር ነው ምን የሚባል የለም በእንትናዘር ጀነት የሚገባ የለም ይሄ ሲባል ደግሞ ጎበዝ 5 ወቅት ሰላትም ስለሰገድን ጀነት እንገባለን ብለን አይደለም በእዝነቱ ነው
አላህ በእዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን። በየቀኑ ቢለቅምብን እናድራለን። እንዲህ አንድ ቀን እምንኖረው በረህመቱ ነው። ጀነቱን የሚሰጠን አላህ በረህመቱ በእዝነቱ ነው። ምኑን ሐቁን ከፍለ ለረብል ዓለሚን ይሄ ሁሉ ረህመት አውርዶልን ምኑን ልንከፍለው ነው እሱን ጀነት ምን ጠይቀው? በዚህ ጌታዬ እንደው ስላዘዝከን እንሰግዳለን፣ ጀነቱን በአንተ ረህመት እንከጅላለን እንጂ ብዙ የሚጠበቅብን ሰዎች ስለሆነ። ስለዚህ ከስራም ቦታም የኩራት በሽታ ያለብን ሐቅ ሲመጣ ነገ ጁምዓ እኮ እዚህ መስጊድ ላይ አሁን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል እኮ። አሁን ቁርአን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል። ማን ይከለክለዋል? አየው እስልምና ማንንም አይከለክለውም። ቁርአን መቅራት ይችላል አይችልም፣ ይኹጥባል አይኹጥብም ነው እንጂ የሚባለው ይሄ ጻል ልጅ አይባልም። እንዴት ከጻል ልጅ ሐቅ ይቀበላለሁ አይባልም። ትላንት ከተወለደ ልጅ አይባልም። ኩራት ያለበት ሰው ደግሞ አንድ ሐዲስ አያውቅም፣ መስማትም አይፈልግም። መስጊድ ላይ የሆነ ነገር ሲሰማ ደግሞ ያንቀጠቅጠዋል። በቃ ወባው ይነሳበታል። ገና ሰላም አለይኩም ረህመቱላህ ሰላም አለይኩም ላጥ ብሎ ይወጣል። አንድ ሐዲስ የለም። መስጊድ ፕሮግራም ሲነገር ግን የሚያንቀጠቅጠው ሰው አለ። ቁጭ ብሎ ለመከታተል ይቀርና አይከታተል፣ ሸሩን እንኳን የማይቀንሳል። ኩራት ከባድ በሽታ ከቀረበልህ ብላ። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም የመጨረሻ ነው ሰላሰቱ ላ ይከሊሙ ላሁ የውም አልቂያማ ወላ ዩዘኪሂም ወለሁም ዓዛቡን አሊም አሉ። ሶስት አይነት ሰዎች አላህ የውም አልቂያማ በረሕመት አይኑም አያያቸውም፣ ከወንጀላቸውም አያጸዳቸውም፣ ለነሱ ብርቱ ቅጣት አለባቸው አሉ። የመጀመሪያው አንደኛው ከነዚህ ሶስት ውስጥ ማን ነው? ሸይኹ ዛኒ ነው፣ የሽማግሌ ዝሙተኛ። ስሜቱ በርዶለት ተስቢህ ተሕሊል ተሕሚድ አድርጎ ወደ ቂብላ ዞሮ የመስጊድ ውበት የሽማግሌ ውበት መሆን ሲገባው ከዚያ አጸያፊ ነገር ያልወጣ የሽማግሌ ዝሙተኛ ከማያጸዳቸው ሰዎች አንዱ ይሄ ነው። ሁለተኛ ደግሞ ወዓይሉ ሙስተክቢር የደሃ ኮራተኛ። ለምን የደሃ ኮራተኛ ተባለ? ለኩራቱ መነሻ የለውማ። ብላ አረ ወላሂ አሁን በልቻለሁ ይላል። አፍንጫው እኮ ተጣሟል እኮ ሮቦት። አሁን ጠግቤያለሁ ወላሂ አሁን ይላል። ምንም የለም እኮ ኩራት ወጥር አድርጎት ስራ ይገኛል። አይ ከነዚህ ልጆች ጋር እንኳን መቀላቀል አያስፈልግም፣ አይ ስራው ቢቀርብኝ ይሻላል፣ አይ አልገባም እዚህ አይነት ቦታ ስራ ይላል። ሰርግ ይጠራል። አረ ምን ብዬ ነው የሚሄደው? ደግሞ ከነዛ ጋር ልቀላቀል? ማን አንተ? አሁን እኮ የቱ ጋር አንተ ያለው? የለህም እኮ ምድር ላይ የለህም። ካልተቀላቀልክ፣ ካልሰራ፣ ካልበላ፣ ካልሰገድክ፣ ከወንድሞች ጋር ካልተገናኘ የለህም እኮ አንተ። ከሁሉም የለህም። ይሄ ሁለተኛው ሰው ነው። ሶስተኛ ደግሞ ውሸታም መሪ ወይም ውሸታም ንጉሶች፣ አንድ ህብረተሰብ የሚያገለግሉ ውሸታም መሪዎች። እንግዲህ ዓለም እንዴት እንዳለች እንደምታዩት በሚገርም ሁኔታ ነው ያለው። የተለያየ ነገር እናረጋለን ይለዋል፣ የለም። ይሄ እንግዲህ ያው እናንተ በደንብ ታውቁታላችሁ። እኔ ካብራራውት ያው ለሁለተኛ ጊዜ ቂሊንጦ ታስገቡኛላችሁ። አጠቃላይ ግን ሶስት አይነት ሰዎች አላህ በረህመቱ የማያቸው ከወንጀል የማያጸዳቸው ቅጣታቸው ብርቱ የሆነባቸው ሰዎች የደሃ ኮራተኛ፣ የሽማግሌ ዝሙተኛ፣ የመሪ ውሸታም። መሪ ሆኖ ውሸታም። ልጆችንም ማስለመድ ያለብህ ባባ ጧት ስትወጣ እኮ እንትን ገዛላለሁ ብለኝ ነበረ ስትባል ልጄ አላህ እላለሁም በለው። ወላሂ ልገዛልህ ስል ለምን ትለዋለህ? አላህ እላለሁም ልጄ። በቃ ከዚሁ አስለምደው። እሱም የሆነ ቦታ ተጠርቶ ሲጠይቅ አላህ እላለሁም ማለት ይጀምራል። አደገ ማለት ነው። ገብቷል? በዚህ ነው ልጅህን ማሳደግ ያለብህ።
ስለዚህ ኩራት የሚባለው ነገር በማህበረሰባችን እንዳንቀራረብ ኒካ እንዳይተሳሰር አንዱ ዘር ከአንዱ ዘር እንዳይተዋወቅ ያደረገን ኩራት ነውና አላህ Subhanahu Wa Ta'ala እኔንም እናንተንም ከኩራት አላህ ይጠብቀን ሐቅን ከሚቀበሉ ሰዎች አላህ ያድርገን ልቦናችን ከማንንም ይሁን ከምንም ለሐቅ ነገር ምንንበረከክ ሰዎች አላህ ያድርገን ዓለም الاسلام ካለበት ውጥንቅጥ አላህ ይድረስለት አላህ ይድረስላችሁ ሕፃን ሳይሉ ሴት ሳይሉ ለሚያርዱ ለሚገሉ ሁሉ አላህ ይበቀላቸው አላህ ይበቀላቸው የሞቱትንም የሸሂድ ደረጃ አላህ ይስጣቸው እኛም ዝም ብላችኋል ብሎ አላህ ከሱ ቁጣ አላህ ይጠብቀን ወንድሞቻችን አላህ ይድረስላቸው የተበደለው ሁሉ አላህ ይድረስለት ከመበደልም አላህ ይጠብቀን አንድም ሰው ዱንያ ላይ ስንኖር ሳያዝንብን ከአላህ ጋር ምንገናኝ አላህ ያርገን አላህ ይድረስላቸው ቢያንስ ዓለም ጭንቅ ላይ ያለችው እጃችን አውጥተን ያ ረቢ ፈርጃቸውን በልስቲ ከፍ አርግጀን አላህ ይፈርጃቸው አላህ ይድረስላቸው አላህ ይድረስላቸው اللهم انصر الإسلام والمسلمين اللهم انصرهم اللهم انصرهم اللهم انصرهم اللهم انصر اللهم انصر الإسلام والمسلمين اللهم أنت ترى أحوالهم قتلوا النساء وقتلوا الصبيان وحرقوا بيوتهم اللهم احرقهم اللهم زلزلهم اللهم زلزلهم اللهم انصر إخواننا المستضعفين في فلسطين اللهم انصر الإسلام والمسلمين في فلسطين اللهم انصرهم اللهم انصرهم اللهم انصرهم اللهم أنت ترى أحوالهم اللهم أنت ترى أحوالهم اللهم انصر دينك وكتابك وسنة نبيك يا رب العالمين اللهم انصر من نصر الدين واخذلهم من خذل الدين اللهم أرنا عجائب وقدرتك اللهم أرنا عجائب وقدرتك اللهم أرنا عجائب وقدرتك يا أكرم الأكرمين ويا أرحم الراحمين يا من بيده ملكوت كل شيء يا أمر بين الكاف والنون على أعدائك وأعداء المسلمين بسوء فأشغله بنفسه بسوء فأشغله بنفسه اللهم ارحم موتى المسلمين اللهم ارحم موتى المسلمين اللهم ارحم موتى المسلمين اللهم وفقهم شهداء المسلمين في الجنة يا رب العالمين اللهم أفرغ صبرا على إخواننا المستضعفين في غزة يا أكرم الأكرمين ويا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين